እንቅልፍ በመተኛት ብቻ ያለፈ ወንጀላችሁ እንደሚማርላችሁ ታውቃላችሁ? ከዛ በፊት ቲክቶክ ቪዲዮአችንን በጣም እያፈነው ስለሆነ ኮፒ ሊንክ ሪፖስት ማድረጋችሁ እንዳትረሱ። እሱም እንዴት መሰላችሁ? ውዱ ነብያችን ረሱል አለይሂ ሰላቱ ወሰላም በዚህ ሐዲስ መሰረት ምን ብለዋል? አንድ ሰው ከመተኛቱ በፊት ይህን ዱዓ ካለ ወኢን ካነ ሚስለ ዘበዲል ባህር የባህር አረፋ እንኳን ቢሆን ወንጀሎቹ ይማሩለታል፣ ያለፈ ወንጀሎቹ ይማርለታል ብለዋል። ያም ዱዓ ምን መሰላችሁ? ዱዓውን አብራችሁኝ በሉ፣ እንዲሁም ስክሪንሻት አድርጉትና ከመተኛታችሁ በፊት በመጠቀም ያለፈ ወንጀላችሁ ይማርላችኋል። ላኢላሃ ኢላላሁ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ላ ሐውለ ወላ ቁወተ ኢላ ቢላህ ሱብሓነላሂ ወልሐምዱ ሊላሂ ወላ ኢላሃ ኢላላህ ወላሁ አክበር። ዱዓው ይሄ ነው። በጣም አጭርና ቀላል ነው። ኢንሻአላህ ጀነት ውስጥ እንገናኛለን። ወሰላም አለይኩም ወራህመቱላሂ ወበረካቱ።